ቤተሰብ ብዙዎቻችሁ ዛፍዬ ለምን አትነግሪያቸውም? ለምን በእንደገና ምርመራ እንዲያደርጉ ለምን የሆነ ሰው ጋር አታወሪ ምናምን ለምትሉኝ፣ አሁን ቤተሰብ እነሱ አሁን ሀይሚዬና ብሩኬ ይሄ ነገር ጠፍቷቸው ነው ብላችሁ ነው? ጠፍቷቸው አይደለም። እና አቡስ ይሄ ነገር ጠፍቷቸው ነው አይደለም። ግን የሆነ ነገር ያሰቡት ነገር ሊኖር ይችላል ቤተሰብ እና በጣም ነው ያሳዘኑኝ። እንግዲህ ያው እኔ አሁን የምናገረው ነገም ተነገ ወዲያም የምጮኸው በእንደገና ምርመራው እንዲደረግ ነው። ወይም ደግሞ እኔ አላቅም ቤተሰብ ያው ብሩኬ ይሄን ነገር እንዲቀበል እቺ ሴትዮ እንግዲህ ታውቃላችሁ እንግዲህ የነሱ መተት አያልቅም። መተቷን ጨራበት እንዳይሆን እንደው አስነክታው እንዳይሆን ብሩኬ የተቀበለበት ምክንያት ለኔ ራሱ ግራን ያጋባኝ ግራ ነው ራሴን የመታኝ ማለት ነው። እንዴት ሰው በአንድ ምርመራ እንዴት ትክክለኛ ባልሆነ ነገር በትክክለኛ መንገድ ያልተመረመረ ነገር እንዴት ነው ሰው እሺ ብሎ በቃ ልጅክነት ሲባል እሺ ብሎ ደብዳቤ ነው እሺ ብሎ ተቀብሎ ህይወቱን እና ፍቅሩን ማጣት የሚፈልግ ሰው እኔ እንደ ብሩኬ አይነት ሰው አላየሁም። እግዚአብሔርን ነው የምላችሁ። እና ብሩኬ በጣም እንጃ ብቻ እግዚአብሔር ይመልሰው ነው የምለው። የሆነ ነገር ባታስነካው እቺ ልጅ የሆነ ወይ ስጨብጣቸው ወይ የሆነ ነገር ስታደርጋቸው እቺ ልጅ የሆነ እንትኑን አድርጋብታለች እንጂ በሰላም አይደለም። ቤተሰብ እውነቴን ነው የምናገረው። አንደኛ ነገር እዚህ ጋር የሚወዳት ልጅ እያጣት ነው። ሁለተኛ ነገር ህይወቱንም እያጣን ያለው ብሩኬ ባሁን ሰዓት ማለት ነው። እኔ አሁንም ቢሆን ሀይሚዬና ብሩኬን እግዚአብሔር አምላክ አይለያቸው፣ መድኃኒዓለም አይለያቸው። እኔ በጣም ነው የምወዳቸው እግዚአብሔርን በጣም በቃ እኔ አላቅም። ሀይሚዬና ብሩኬ እንኳን የፍቅር ቪዲዮ እንኳን ሲሰሩ እውነት እኔ ድሮ ይሄን ነገር ነው የሚያስታውሱኝ። ማርያምን ነው የምላችሁና እኔ እነሱ እንዲለያዩ አልፈልግም በጭራሽ ማንም። በቃ እኔ የሴጣን ጆሮ ራሱ ይደፈን እንደዚህ አይነት ነገር ለሚያስበው ሰው ማለት ነው። እና አሁን እሷ እቺ ማናት ስሟ እቺ አዩ እንግዲህ የፈለገችው ይሄን ነገር ነበረ። ይሄ ነገርም ተሳክቶላታል እንጂ ብሩኬን በጭራሽ እኔ አምኖ ይቀበላል ብዬ በጭራሽ በውስጤም አላሰብኩትም። እነዚህ ልጆች በቃ አደንዝዛቸዋለች፣ በሆነ በማደንዘዣ ነገር አደንዝዛቸዋለች እንጂ ሰው ወዶ አይደለም ያላደረገውን ነገር የኔ ነች ብሎ መቀበሉ ራሱ እኔ መቶ ተማምናለሁ። ነገም ተነጎዳም አመትም ይምጣ 2 አመትም ይምጣ ቤተሰብ እኔ አሁንም ይሄ ምርመራ በድጋሚ ካልተደረገ እኔ አላምንም። አሁንም ቢሆን ማለት ነው ቤተሰብ አሁንም ቢሆን ማናችንም አናምንም። እና ዲኤንኤን ማድረግ በእንደዚህ አይነት ቀላል ነገር አይደለም። እነሱ እንደ ቀላል ነገር አድርጎ ነው ያዩት። እኔ ብቻ ሀይሚ አይጉዳት፣ ሀይሚ መጎዳቷ ነው እኔ በጣም የሚያሳዝነኝ። ሀይሚ በአሁኑ ሰዓት ያለችበት ሁኔታ በጣም ነው የሚያሳዝነው። ቤተሰብ እንደዚህ ልቧ ተሰብሮ ቤት ውስጥ ስትቀመጥ እጅግ በጣም ነው ልብ የሚያመው። ሁላችንም ነው ያመመን። እውነቴን ነው የምናገረው። እና የጨረቃ ፋሚሊዎች ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። ይሄ ሁለተኛ ዩቲዩብ ነው ግን ያኛው ምንም እየሰራ ስላልሆነ ይሄን ሰብስክራይብ አድርጉኝ እሺ ውዶቼ። እና ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ሁላችሁም የእናንተ ሀሳብ ያስፈልጋታል። ቢያንስ የኛን ቪዲዮ ካየች እንኳን የእናንተ ሀሳብ ያስፈልጋታል፣ የእናንተ ንግግር ያስፈልጋታል። ለዚህ ጋር የእናንተ ሀሳባችሁን ስታስቀምጡ አሀ እንዲህ ቢያደርግስ ብላ ልታስብም ትችላለች። ገብቷቸዋል። የኛን ቪዲዮ በደንብ አድርጎ ነው እነ ብሩክ የሚያዩት እና አብርሃም እነ ብሩክ ሁሉም የኛን ቪዲዮ ያዩታል። እኔ ስለሚደርሰኝ ነው የሚያዩት ማለት ነው። እና ውዶቼ በጣም ነው እኔ ምን ብዬ እንደማስረዳችሁ ነው ግራ የገባኝ። እዩ እንግዲህ አብርሃም ብሩክን የራሷ ለማድረግ እየታጣጣረች ነው ያለችው። የማያውቁት ሀገር አይናፍቅም እንደሚባለው እንግዲህ እቺ ወራዳም እንግዲህ ብሩክን የራሷ ለማድረግ ነው እንግዲህ እየተጣጣረች ያለችው። እንግዲህ ትናንትና ደግሞ ቢናም የተናገረው ነገር በጣም ነበር ያስቆጣኝ፣ በጣም ነበር ያናደደኝ ንግግሩ ማለት ነው። አሁንም ቢሆን ነገም ተነገ ወዲያም ልንገራችሁ የሀይሚና የብሩኬ መለያየት የምትፈልጊዋ ልጅ ወይም የእሷ ግሩፖች ካላችሁ መቼም ሀይሚና ብሩኬ እንደማይለያዩ ነው የምነግራችሁ። እና ስለ ሀይሚና ስለ ብሩኬ ጥሩ ነገሮችን ነው እኛ መናገር ያለብን ማውራት ያለብን። ብሩክን መጥፎ አድርገን ሀይሚን ጥሩ ማድረግ የለብንም። ብሩክን መጥፎ አድርገን ሀይሚን ጥሩ ማድረግ የለብንም። ሁለቱንም በአንድ አይናችን ነው ማየት ያለብን። ለምን ብሩኬም ሀይሚም ስለሚያስፈልጉን ስለምንወዳቸው
እና እባካችሁን አንዳንድ ሰዎች ብሩክን አትሳደቡ ነው የምለው። መሳደብ ሳይሆን በንግግር በኮሜንታችሁ ማስቀመጥ ነው ያለባችሁ እንጂ ስለሰደባችሁት ወይ አንተ ባለጌ ነህ አንተ እንደዚህ በደልካት ምናምን ስላላችሁ ሳይሆን ይሄ ልጅ በድሏት አይደለም። አንደኛ ንግግርም ብሩክ አያውቅም። ዝም ብሎ ያመነበት ምክንያት ራሱ እኔንም በጣም አናዶኛል። ብሩክ ማመን የሌለበትን ነገር ነው ያመነው። በሁለተኛ ደረጃ ደግሞ ሀይሚዬም አሁን ትንሽ መረጋጋት አለባት። አውቃለሁ የሀይሚ ቦታ ላይ ብሆን እኔ አብዳለሁ፣ እርግጠኛ ነኝ። ብድ ነው የምለው የሀይሚ ቦታ ላይ ብሆን። የሀይሚ ቦታ ላይ ብትሆን ሁላችንም ነን በቃ በጣም መጥፎ ስሜት ላይ ነው የሚሰማን። ስለዚህ እኛም በሀይሚ ቦታ ሆነን መረዳት አለብን። ሀይሚዬ ግን ትንሽ ብትረጋጊ፣ ራስሽን አረጋግተሽ አስቢበት ቁጭ ብለሽ ይሄ ልጅ የብሩኬ አሁንም ላይሆን ይችላል፣ በእንደገና ምርመራ እንዲደረግ ማሰብ አለብሽ። እባካችሁ ይሄን ቪዲዮ ላይክ እያደረጋችሁ አድርሱልኝ እና ከጎኗ ሰው ካላችሁ እባካችሁ በእንደገና ምርመራ እንዲደረግ ማድረግ ነው። የነዚህ ልጆች ህይወት ሳይበላሽ የነዚህ ልጆች መለያየት መጥፎ የሚያቃቅር ነገር ከመነጋገራቸው በፊት እባካችሁን ነው የምለው ሀይሚና ብሩኬን የምትወዷቸው እባካችሁ በእንደገና ምርመራ እንዲደረግ ብታደርጉ በጣም ነው ደስ የሚለኝ፣ በእውነቱ ከሆነ ማለት ነው። ሀይሚዬ አይዞሽ የኔ ፍቅር፣ ሁሉም ያልፋል፣ ማለፉ አይቀርም። አንቺ ብቻ ራስሽን ጠብቂ ነው ምለው። ራሷን መጠበቅ አለባት። ከባድ ነው እንደዚህ አይነት ነገር ማሳለፍ ለሷ ከባድ ነው ከምንም በላይ። ደግሞ ዛሬ ልጅ ነች፣ እንደው ትልቅ እንኳን ብትሆን እሺ፣ ግን ልጅ ነች። ልጅም ስለሆነች ንዴትም አለ እልህም አለ። ስለዚህ ሀይሚ ራሷን እንድትጠብቅ አድርጓት እባካችሁ። አጠገቧ ጎኗ ያላችሁ እዋት ነው ምለው። ቤተሰብ የጨረቃ ፋሚሊዎች እናንተም እግዚአብሔር ያው ጽናቱን ይስጠን ነው ምለው ለሁላችንም ማለት ነው። እኔ ብቻ አላቅም ምን እንደብዬ። ለማንኛውም እግዚአብሔር አምላክ የሀይሚና የብሩክን ጥሩ ነገርን ያሰማን ነው የምንለው። በተረፈ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ወዳችኋለሁ። ቻው ቻው።